የሱ ማንነት ትፈልጋለህ? በራስ ማንነት እኮ ማድረግ ትችላለህ። ምንድነው የምትለው? የተሰጠንን ብናቅማ የጎደለን የለም። ምንድነው የምታወራው? ኧረ እነዚህ ድመቶች መግቢያ መውጫ እኮ ነው ያሳጡ። ባልጠፋ ፍጡር አይጥ አድርገህ ትፈጥረኛለህ? እሺ ወደ ድመት እንኳን ቀይረኝ። አሁን ትልቅ ኃይል አለኝ። በሰላም ገብቼ መውጣት እችላለሁ። እነዚህ ውሾች እያሉ ማንዴ በሰላም መኖር ይቻላል? ውሻ አድርገህ ፍጠረኝ። ከዚህ በኋላ እንኳን አንዳችም አካል አይነካኝም። ጉዴ! የጫካው ንጉሥ እያለ ነው አሁን ብቻ መሆን የተመኘሁት። የጫካው ንጉሥ አድርገኝ። አሁን የጫካው ንጉሥ ሆኛለሁ። ከኔ በላይ ማን? ምንድን ነው? ፀሐይ ከጫካው ንጉሥ በላይ ኃይል አላት ማለት ነው። እንግዲያውስ ወደ ፀሐይ ቀይረኝ። አሁን ትልቅ ፓወር ያለኝ ማንም ቢሆን ከፊት ለፊት ዞር በል። አንተ ከፀሐይም በላይ ነህ። ዛሬ ደመና መሆን ነው የምፈልገው። አሁንም ተሳክቷል። ከዚህ በኋላ ትልቅ ፓወር ያለ። ስለዚህ ንፋስ ከሁሉም በላይ ኃይል አለው ማለት ነው። ንፋስ ነው መሆን የምፈልገው። አውሎ ንፋስም ሲሆኑ ከትልቅ ተራራ ጋር ሄዶ ይጋጫል። እሺ በቃ ተራራ አድርገህ ፍጠረኝ። አሁን ፍላጎቴ ተሟልቷል። ሰውዬ እየጎዳኸኝ እኮ። ያ ማለት ከተራራ በላይ ወንድ ልጅ ኃይል አለው ማለት ነው። ወንድ ልጅ መሆን ነው የምፈልገው። በመጨረሻ አንተ ግን ዘማኛ ላይ እኔም በመንካት ምን ያህል ችግር እንደሚደርስብህ ታውቃለህ? ስርዓትን ያዝ። ሴት ልጅ ወደ እሷ ቀይር። አሁን ከኔ በላይ እስቲ ኃይል አለው ማን አለ? አይጣን ፍጠረ። የተሰጠኝ ወርቅማ የጎደለኝ የለም። ልጄ ደወለ፣ አንሽለት። የኔ ልጅ እማዬ እንኳን ደስ አለሽ። ጦርነቱ አብቅቷል። አሁን ወደ ቤት መመለስ እችላለሁ። ይመስገን ነው። እና መቼ ነው የምትመጣው? ነገ በጠዋቱ እንመጣለን። አንድ ወታደር አለ፣ እሱን ይዤ ነው መጣው። አንድ እግሩንና ሁለት አይኖቹን አጥቷል። እንደ ቤተሰብ ብንከባከቡ በጣም ደስ ይለኛል። በጭራሽ እንዳታመጣው። ምንም ችግር እዚህ ቤት ውስጥ አንፈልግም። እንደዚህ አይነት ተራ ነገር ተውና አንተ ብቻ ነህ። እሺ እመጣለሁ ካለን እኮ ሳምንት አለፈው። መሄድ ሳይኖርብኝ አይቀርም። እኔማ አብሬህ ነው የምሄደው። ሰላም፣ ወታደር ካያ ማግኘት እችላለሁ? ልጃችን ነው ይመስለኛል። እታች ያለው ቤት ውስጥ ከዩኒ ሽማግሌ ጋር ነው የሚኖረው። እናመሰግናለን። ይሄኛው ቤት ሳይሆን አይቀርም። ልጄ እማዬ እኔ ያልኩሽ ወታደር ነኝ እማዬ። ቤታችን ውስጥ ምንም ችግር ማምጣት አልፈለግኩም። ማን ነው አሁን በዚህ በረዶ በተሞላበት ሳፋ ውስጥ ተቀምጦ 1000 ብር የሚወስድ? አንተ ትሞክሯለህ። በተቀመጥክበት ሰዓት ልክ ገንዘቡ ይጨምራል። ልጄ በጭራሽ እንደዚህ አያደርግም። የሚገርም ነው። ያት 1000 ብር ጓደኛዬ፣ ለ1000 ብር ብለህ ለገንዘብ ብለህ ምንድን ያደረገው? የኔ ልጅ ገንዘብ እኮ ጠፊ ነገር ነው። እባክህ አሁን ደግሞ ለ1 ሰዓት መቀመጥ ከቻልክ 10,000 ብር ታገኛለህ። በሰዎች ፊት ነው ወረድከኝ። በሰዎች ፊት ነው ክብሬን ያጣሁት። የኔ ልጅ አባትን ቀልብ አትስበረው እባክህ። ተነስ። አሁን ያበልክ ነው። ምንድነው እዚህ ታራ ነገር ላይ ተቀምጠ? ኧረ በእናትህ ተነስ። አሁን ለ2 ሰዓት ብቻ መቆየት ከቻልክ 100,000 ብር ታገኛለህ። 100,000። አሁን ስለ ገንዘብ አይደለም። ተነስ። 100,000 ብር ይቀርብልሽ። ተነስ። አሁን ለ3 ሰዓት ብቻ መቀመጥ ከቻልክ 500,000 ብር ታገኛለህ። እስካሁን አልተረዳሁም ነበር ልጄ። ስራህን ተመልከት። ምንም አልተሳሳትክም። በል እቺ ልብ ያለችው ናት፣ ጠጣባት። ምንም ቢፈጠር ሁልጊዜም ከጎን ነኝ ጓደኛዬ። ለ5 ሰዓታት መቀመጥ ከቻልክ 1,000,000 ብር ታገኛለህ። የኔ ልጅ አኮራኸኝ። ቆረሁብህ። ተመልከቱልኝ ብቻ የኔን ጀግና ልጅ፣ የኔ ምርጡ ጓደኛ። ጌታዬ፣ አንድ ሰው ከእርባታው ከተማ ስጦታ ይዞላችሁ መጥቷል። ላስገባው? አስገቡት።
ተወዱታላችሁ ብዬ ስላሰብኩኝ እንደ ስጦታ 2 ትንንሽ ንስር አሞራዎችን ይዤላችሁ መጥቻለሁ። ሀሳቤ ላይ ነበሩ። ጥሩ ተመልከትልኝ ብቻ ከጉም በላይ በመጨረሻም የኛው ምን ሆኖ ነው? ለመብረር እንኳን አይሞክር። እኛ ብዙ ሞክረናል፣ ነገር ግን ከዛ ቅርንጫፍ ላይ ደካማ ነው መሰለኝ በጭራሽ አልነሳም ብሏል። አንድ ነገር አድርግልኝ። አንደኛውን የንጉሱን ነስር በሰማይ ላይ መብረር የቻለ ሰው በምላሹ ንጉሱ ወርቅ እንደሚሰጠው ቃል ገብቷል። ደባሪ ማህበረሰብ ጌታዬ፣ ይህንን ነገር ማንም ሰው ሊያደርገው አልቻለም። አንድ ሰው አይጠፋም፣ ሞክሩ። ሁለቱም አንድ ላይ እንዴት? ይህንን ድንቅ ተግባር ማን ያደረገው? እኔ ነኝ አንድ ላይ እንዲበሩ ያደረኩት። አንድ ላይ መብረራቸው ሳይሆን ያስገረመኝ እንዴት ነው አንዱም ከዛኛው እንጨት ላይ ልታስነሳ አይቻልከው? ነስሩም ቅርንጫፉ ላይ እንዳየሁት ቅርንጫፉን ሰበርኩት። ቅርንጫፉን ተሰብሮ መሬት ላይ ንስሩ እንደወደቀ አንድ ነገር ትዝ አለው። ትልቅ ኃይል እንዳለው ተሰማው። መሬት ላይ ያለው ኃይል ለሱ እንደማይገባው ስላወቀ ተነሳ፣ ሞከረ፣ ክንፎቹንም ዘረጋ፣ ሄደ። ዶክተር ኢመርጀንሲ! ዶክተር ልጄን አደራ፣ ፈጣሪ ስም ይዤሽ አታስቢ እናቴ። እናንተ ግን በጸሎት አግዟት። አንተ ሄዳ አፍጥር። ቆየ ካፈጠርኩኝ። እስቲ ግቡ። አሁን እንዴት ነሽ ዶክተር? በጣም ነው የማመሰግነው። እግዚአብሔር አክብር። እንደዚህ ማለት የለብዎትም። ይሄ እኮ የሥራ ግዴታ። ሄጄ ማፍጠር አለብኝ። የኔ ልጅ ፍቃድሽ ከሆነ እኛ ያዘጋጅንልሽን አትበይም? ረመዳን ሙባረክ። ትክክል ነኝ አይደለም? አባዬ ቺፕስ ግዛልኝ። ሰላም ነው? አንድ ቺፕስና አንድ ሲጋራ ስጠኝ። Tonight changes into something red. Her mother doesn't like that kind of dress. Everything she never had, she's showing